መጣ እየመጣው ነው። መልካም ልደት። ይቅርታ እናት። አቤት። ተሳስተሻል። ዛሬ ልደት አይደለም። ልደትሽ ሚያዝያ 13 ነው አይደል? አዎ፣ ግን ዛሬ ጥር 20 ነው፣ ሚያዝያ 13 አይደለም። መልካም ልደት። ያማታል እንዴ? ምን አገባው? አቤት። ይቅርታ ልጄ ቁልፍ ይዛብኝ ሄዳ እስከዛ እዚህ ልጠብቃት እችላለሁ? ግባ። አዲስ ነህ? አዎ። እኛም አዲስ ነን። ገና 2 ቀናችን ነው። ጥር 18 ነው የገባነው። ኧረ እኛም ገና 2 ቀናችን። ሲገርም። ምንድን ነው? ስጦታ ሲመስለኝ አዲስ ሙሽሮች ናችሁ። ውይ በጣም መልካም ሰው ነህ። እናመሰግናለን። ለቤታችን ስጦታ የሰጠህን የመጀመሪያም የመጨረሻም ሰው ነህ። እንዴት? ማለቴ እኔና እስጢፍዬ ብቸኞች ነን። ስጦታ የሚሰጥ ዘመድ ወይ ጓደኛ የለን። ደግሞ ዛሬ ሰርጋችን ነው፣ ጥር 20። ምስክር አትሆነንም? በደስታ። ሲያምር። ጥር 20 ልጄን ያጣሁበት አምሳዬን የተነጠቁበት ቀን ነው። አዝናለሁ። ልጅ አጫዋቼን መከታዬን ነጠቀኝ። ታውቂያለሽ፣ ከሷ ውጪ ህይወት ያለ መሳቅ ያለ መኖር ያለ አይመስለኝም ነበር። ለካስ አለ። አይገርምም? እየኖርኩ ነው ያለ ልጄ። አንዳንዴ ከአቅሜ በላይ ይሆንና ለምን ብዬ ከአምላኬ ጋር ሙገት እገጥማለሁ። ግን እሱ ሁሌም ልክ ነው። ለምን አደረግክ አትይውም አይደል? አይዞክ። ምን ነው? ሽቶክ። ይሄን ሽቶ አውቀዋለሁ። እስጢፍ ምን አለበት አሁን የሽቶ መቀባት ብታቆም? ሽቶው እኮ ምንም ደስ አይልም። አፈፈፈ ሲያስጠላ። እኔ ወደዋለሁ። በቃ ልሂድ። በቃ እኔ ልሂድ። አይ አትሂድ፣ አትሂድብኝ፣ የትም እንዳትሂድብኝ። አታንሳው፣ አታንሳው። ለምን? ይዋሻል። አታንሳው፣ ይዋሻል። አታንሳው፣ አታንሳው። አይዋሹኝ። አታንሳው። ሄሎ፣ ኢየሩሳሌም ማሩ። ከረሜላ ከረሜላ እሰያንዱ ናችሁ በጋብቻ ፍላ በትዳር ከላ። እመጣለሁ። እሺ የኔ ሚስት። የምን አባክ ሚስት ነው? ትሰማኛለህ? የተከበርከው ጩባይ፣ እኔን ሚስት ለማድረግ ገና ድፍን 40 ደቂቃዎች ይቀሩሃል። እሺ 10 ደቂቃ። እሺ የኔ ንግስት። እሺ ዘበናይ ማርዬ
ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ልስፈንልሽ ሙሽራዬ ብዬ ዘበናይ 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 ሄላ ሄላ ኢየሩሳሌም ማሩ ባለቤትሽ አርፏል። ምን? የኔ ስጢፍ ይመጣል። አይመጣም። እመጣለሁ ብሎኛል። እጠብቀዋለሁ። ላይመለስ ሄዷል። አንቺ መኖር ጀምሪ። እጠብቀዋለሁ። 10 ደቂቃ ብቻ ብሎኛል። ይመጣል። አይመጣም። 10 ደቂቃ ብቻ ብሎኛል። እጠብቀዋለሁ። እንዴ የኔ ስጢፍ እኮ አያሸኝም። እመጣለሁ ብሎኛል። 10 ደቂቃ እኮ ብቻ ብሎኛል። እጠብቀዋለሁ። እሱ እኮ አያሸኝም። ይመጣልኛል። ተወጂዋለሽ አይደል? በቃ ተይው፣ ነፍሱ ትረፍበት። እዘኝለት፣ አልቅሽለት፣ እርምሽን አውጪ። ማትቀይሪው እውነታ ጋር ትታገኝ። ተመልከቺ፣ ዛሬ ልደትሽ ነው፣ ሚያዝያ 13። አንቺ ግን ጥር 20 ላይ መኖር አቁመሻል። ይውጣልሽ፣ አልቅሽ። እጠብቀዋለሁ። አልቅሽ። አለሁልሽ ብሎኛል እኮ። አልቅሽ። አለሁልሽ ብሎኛል። 10 ደቂቃ ብቻ ብሎኛል። እጠብቀዋለሁ። 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 አለሁልሽ ብሎኛል። እጠብቀዋለሁ። አይዞሽ። ምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ቆሜያለሁ እኔ። ደህና ነሽ?